እንዴት ናችሁ ጋይስ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነው የዩቲዩብ ስራዬን እየወደዳችሁት ነው ወይ? ከቀን ቀን እየተሻሻለ እንመጣለን። እንዴት ናችሁ? እሑድ እንዴት ነው? ዛሬ የእሑድ ምሳ ወይም እራት ሊሆን የሚችል ምግብ አሰራር ላሳያችሁ ነበር የመጣሁት ጋይስ እና አሰራሩን እስከምናይ ድረስ እናንተ እንዴት ናችሁ? ላይቭ እንደምገባላችሁ ቃል ገብቼላችሁ ነበረ እና የቀን ቀጠሮ አስቀምጥላችኋለሁ ፕሪሚየር ላይ። ከዛ አብረን እናወራለን። እና እንዴት ናችሁ ጋይስ? ኢትዮጵያ ያላችሁ፣ ከኢትዮጵያ ውጭ ያላችሁ ጓደኞቼ፣ ቤተሰቦቼ፣ ሁሉ የምታዩኝ፣ የምትወዱኝ፣ የምታበረታቱኝ በዚህ በ3 ቀናት ውስጥ እዚህ መድረሴን አላምንም። በጣም ጥሩ እያደረጋችሁ ነው እና ሼር፣ ላይክ፣ ኮመንት፣ ሰብስክራይብ እያደረጋችሁ እያንዳንዱን ነገሮች እንድታበረታቱኝ፣ ኮመንት እንድጽፉልኝ ጠይቃችኋለሁ። ወዳችኋለሁ ጋይስ። አሁን የምግቡን አሰራር አሳያችኋለሁ። አብረን እንሂድ። እና ጋይስ ዛሬ ማሳያችሁ የምግብ አይነት ምን መሰላችሁ? ስሙ ኞኪ ፓታቴ ይባላል። የጣሊያን ምግብ ነው። እኔ ፐርሰናሊ በጣም የምወደው ምግብ ነው። የተለያየ አይነት አሰራር አለው። ከሱ አንደኛውን ነው ዛሬ ማሳያችሁ። ለኢትዮጵያውያን፣ በተለይ ለኢትዮጵያውያን የሚሆነውን ነው ማሳያችሁ። ምንድነው ለዚህ ምግብ ግብአት የሚያስፈልጉን ነገሮች? የተለያዩ ነገሮች ያስፈልጉናል። ቲማቲም ያስፈልገናል። ስጋ ቢኖርም ባይኖርም ችግር የለውም። የተፈጨ ስጋ፣ ድንች፣ ዋና ግብአቱ ድንች ነው እና የተለያዩ ቅመማ ቅመሞች እየሰራን አሳያችኋለሁ ጋይስ። እርግጠኛ ነኝ ትወዱታላችሁ። የሚያስቆረጥም ምግብ ነው፣ ትወዱታላችሁ። ሁላችሁም ቤታችሁ ከኔ እኩል ሰርታችሁ አብረን እንበላለን። ወዳችኋለሁ። ወደ ስራው እንሂድ። ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እያደረጋችሁ ጋይስ። በመጀመሪያ እንደዚህ ተለቅ ተለቅ ያሉ 4-5 ፍሬ የሆኑ ድንቾችን እናዘጋጃለን። ከላጥም በኋላ በደንብ አጥበን ሙክክ ብሎ እስከሚበስል ድረስ እናዘጋጀዋለን። ድንቹ በደንብ መቀቀል አለበት። አደራ እዚህ ላይ ይሰመርበት። ድንቹ በደንብ መቀቀል አለበት። እንጥደዋለን። በመሀል እንደዚህ ቼክ እናደርገዋለን። ድንቹ ኦኬ አልበሰለም። ስለዚህ እስከሚበስል ድረስ ሌሎች ነገሮችን እናስተካክላለን። ኞኪ ዲፓታቴ ቅድም እንዳልኳችሁ ስንሰራ ስጎ ያስፈልገዋል። የፓስታ አንድ ዘር ስለሆነ ስጎ መስራት ያስፈልገናል። ለዛ ስጎ ደግሞ እኔ ከማሽን ከምፈጭ እንደዚህ ምንድን ነው የሚባለው ፈቅፍቄ ነው የምሰራው። እናንተ ከፈለጋችሁ በማሽን መፍጨት ትችላላችሁ፣ በእጃችሁ መክተት ትችላላችሁ። ቲማቲማችን እንደዚህ ቆንጆ ሆኖ ተፈጭቶልናል። ሚዛን ፕላስ እናዘጋጃለን። ሽንኩርት እናከትፋለን። ነጭ ሽንኩርት፣ ካሮት፣ ቲማቲም አድርገን ሚዛን ፕላሳችን እናዘጋጃለን። ስጎውን ከመስራታችን በፊት ሚዛን ፕላስ ላሳያችሁ። በደንብ ደቆ የተከተፈ ሽንኩርት፣ ካሮት፣ ነጭ ሽንኩርት፣ ቲማቲም የተፈጨ ቀላ ያለ ቢሆን ይመረጣል። ስጋ እና የላውራው ቅጠል ማጣፈጫ። መጀመሪያ በደቃቁ የተከተፈውን ሽንኩርታችንን የጋራ ድስት ውስጥ እንከተዋለን። ውሃውን መጠጥ እስከሚያደርግ ድረስ እናማስለዋለን። ከዛ ዘይት እንጨምራለን እንደ ምርጫችን።
ላውራ ቅጠላችንን እንጨምራለን። ስጋ ለጣዕሙ በመጠኑ እንጨምራለን እና እንፈስለዋለን። በመቀጠል ካሮታችንን እንጨምራለን። አያችሁት ከለሩ እንዴት እንደሚያምር ጋይስ። ሽንኩርቱ፣ ላውራ ቅጠሉ፣ ካሮትና ስጋው አንድ ላይ ዘይት አድርጎ ጥብስ ማለት ነው። እንደዚህ የሚያምር ቴክስቸር አለ። በመቀጠል ቲማቲም ድልሃችንን እንጨምራለን። እንደዚህ ቆንጆ አድርገን እናማስለዋለን። ቀጣይ ቀለም ለማሳመሪያ የቲማቲም ድልውን እንጨምራለን። አያችሁት ጋይስ ከለሩ እንዴት እንደሚያምር። ነጭ ሽንኩርታችንን ስጨምር አላሳየዋችሁም። ነጭ ሽንኩርታችንን እንጨምራለን። ከዛ ስጓችን እንዲበስልልን እንከርነዋለን ማለት ነው። ሁሌም ስጎ እንዲጣፍጥላችሁ ከፈለጋችሁ የደረቀ ቀይ ቃሪያ ጣል ጣል ታደርጉታላችሁ። ቅድም የቀቀልነው ድንች በስሎልናል ጋይስ። እዚህ ውስጥ ከተን እንፈጨዋለን። እንደዚህ ቆንጆ ከበሰለልን በኋላ እንደዚህ ይፈጭልናል። እንደዚህ አድርገን እንፈጨዋለን ጋይስ። አያችሁት እንዴት እንደሚያምር እንዴት እንደመሰለ። እንፈጫለን። ይኸውና የተፈጨው ድንች። ከዛ በመቀጠል ገውዝ እንፈቀፍቃለን። ገውዝ ማታውቁ ካላችሁ ይሄ ነው። በጣም ሽታው በጣም ነው ደስ የሚለው። እኔ ፐርሰናሊ ወደዋለሁ። ዋናው የዚህ የምግቡ ዋናው ግብአት እና ዋናው ቅመም ይሄ ነው፣ ማርሽ ቀያሪው ማለት ነው። ይሄ ከሌለው ይሄ ምግብ ምንም ነው የሚሆነው። በመቀጠል የተፈጨውን ድንችና ዱቄት አድርገን እናሸዋለን። ከዛ እንደዚህ እንቆራርጠዋለን። ልክ እንደ ምን ልበላችሁ ሞኮሮኒ ምናምን እንደሚሰራው ማለት ነው። ድንቹና ዱቄቱ ነው እንደዚህ መልክ የያዘው ጋይስ። አያችሁት እንዴት እንደሚያምር ጋይስ። የተቆራረጠው በጠቋሚ ጣታችሁ ነካ 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 ታደርጉታላችሁ ቅርጽ እንዲይዝላችሁ። ከዛ ያዘጋጀነውን ድንች እንደዚህ እንደ ፓስታ የፈላ ውሃ ውስጥ ከተት እናደርገዋለን። ግን እንደ ፓስታ እናበስለው፣ ከተት አድርገን ወጣ ነው የምናደርገው። ትንሽ ገንፈል እንዳለ እንደዚህ እናወጣዋለን። የሰራነው የድንች ፓስታ ይሄን ይመስላል። ከላይ ስጎና ፓርሚጃን ቺዝ አድርጌበታለሁ። አሁን ደግሞ እንቅመሰው። እስቲ ሙያችንን እንቅመሰው ጋይስ። ከስጎም ከድንቹም አድርገን በጣም ነው የሚጣፍጠው ጋይስ። በጣም እንደዚህ ቤታችሁ ይሄንን የመሰለ ቆንጆ የድንች ፓስታ እየሰራችሁ ብሉ። በጣም ይጣፍጣል። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ። ባይ